ኤሌዘር እባላለሁ። ሌመን እባላለሁ። ቻው በቃ የኔ ፍቅር ረፍዷል ልሂድ። እሺ መልካም ስራ። ማታ ደግሞ ቆንጆ ራት ሰርቼ የምጠብቅ። የኔ ጣፋጭ አንቺ የምትሰሪው ምግብ ሁሌም ጣፋጭ ናቸው። አመሰግናለሁ። ምንም አይደል። ቻው በቃ። እሺ እንዴ የረሳው ነገር ያለ መሰለሽ? ምንድን ነው የረሳው? የረሳውትማ ይሄ ነው። አፈቅርሻለሁ የኔ ቆንጆ። እኔም አፈቅርሃለሁ። ቻው ቻው። እውነት ፍቅሬ ስተኛም ስነሳም ስበላም ስጠጣም ማስበዋለሁ። ባለቤቴ ቢኖርም ባይኖርም አንተም ማስብ አላቆምኩ። እኔ ደህና ነኝ። ደህና ነህ አይደል? እርስትዬ ሙች ከአንቺ ጋር ካልሆንኩ በቃ ከባለቤቴ ጋር ነው የሚሆነው። ኧረ እንደው መጣልሽ። በቃ ደውልሻለሁ። ቻው የኔ ቆንጆ። የኔ ፍቅር ርስቴን ግን ልቀየማት ነው። ምን ነው? ምን አጠፋች? ከዚህ በላይ ምን ታጠፋለች? አንቺን እየተሻማችኝ ነው። ታስደነግጠኛለህ። እንዴት ነበር ውሎ? አሪፍ ነው። አንተ ጋስ? ያው እኔ ጋር የተለየ ነገር የለም። ምርመራ ክትትል ነው። ባይሆን ሰሞኑን ክትትል ስለምናደርግበት ሰው የነገርኩሽን ነገር ታስታውሻለሽ? እሺ ባለሀብቱ በጣም በሚገርም ሁኔታ ከህጋዊ ሚስቱ ውጭ ይቀመጣለሁ። የአንዳንድ ሰው ህሊና ግን ሲገርም። እሱን ታየውና ባይሆን ስጦታ ከሰጠሁሽ ስንት ጊዜ ሆነኝ? እንዴ ከ4 ቀን በፊት እኮ ነው የሰጠኝ። እንዴ ፍቅር ለእኔ እኮ 4 ቀን ማለት 4 ዓመት ማለት ነው። እስቲ በጣም ነው የሚያምረው። ወደድሽው? በጣም አመሰግናለሁ። ይሄንን ግን ለሆነ ፕሮግራም ሲኖረኝ ነው የማደርገው። እሺ እንኳን ወደድሽ። አፈቅርሻለሁ። እኔም አፈቅርሃለሁ። ዋው ቆይ ያልገባኝ ነገር ምን አስበህ ነው? ኤሌዘርና ሌመንን አጋባሃቸው? አብረው እየኖሩ ነው። ለምንድን ነው ልጅ ትሰጣቸው ያላሰብከው? ልጅ እኮ ቀላል ነገር አይደለም። ደግሞ ቀስ በቀስ ልጅ ልሰጣቸው አስቤያለሁ። ኧረ ተው ተው እንዳትቀጸፍ እንዴ! ፈጣሪ ነኝ ለማለት የሚያቃጣህ ልበል? አዎ ትልቅ ፈጣሪ ነኝ እንዴ! ኧረ እባክህ እባክህ አንተ ሰውዬ ያንተ ጦስ ለኔም እንዳይተርፍ እንዴ! ፈጣሪ ነኝ ለማለትም እኮ እያቃጣህ ነው። እደግመዋለሁ፣ ትልቅ ፈጣሪ ነኝ። የእያንዳንዱ ገጸ ባህሪዎች ፈጣሪ እኔ ነኝ። የምተካካቸውም እኔው ራሴ ነኝ። ስለዚህ የፈለኩትን ማድረግ ይችላል። ጥሩ እንደሱ ከሆነ የምትጽፋቸውን ታሪኮች እግር በግል እየተከታተልኩኝ ምንም ማድረግ እንደማትችል እነግርሃለሁ። ብታይ እኔ እኮ ምን አይነት ወንዶች ራሱ እንደሚገጥሙኝ ግርም ነው የሚለኝ። እሺ አሁን ደግሞ ምን አይነቱ ገጠመሽ? ይኸውልሽ መንገድ ላይ እየሄድኩኝ ነበርና ከኋላ ሆኖ ክላክስ ያደርጋል። ዝም አልኩት። ከዛ ከፊት መጥቶ መንገዴን ሲዘጋብኝ ጊዜ ገባሁ። እሺ ከዛስ? ምን ከዛለሁ? መንገዱ ሙሉ ሲለፈልፍ እኔ ምንም ነገር ሳላወራ ደረስንልሽ። ከዛ ሲወርድ ስታየው ከማጠሩ መወጣጠሩ ቦርጩስ ብትይ በዛ ቁመቱ ላይ የደረሰች እርጉዝ ያስነቃል። እኔማ ሲሄድ ሳየው የሚንከባለል ነገር ነበር የመሰለኝ።
አንቺ ደግሞ ሁል ጊዜ ለቅርስነት የቀረቡ ወንዶች ናቸው የሚገጥሙሽ። ወይ አንቺ ምን ይገጥሙሻል? ይገጣጥሙሻል በይ እንጂ። ነገሩ አንቺም ትደበሪባቸዋለሽ በጣም። እኔ መልሽ ለምን በጣም እርቦኛል። የሚበላ ነገር አለ ወይስ? ተነስተሽ ስሪልኝ። አትይም? የምዳርዳር ነው ስሪ። እኔ እኮ ብዙ ስታወሪ ስለሚርበኝ ነው። ባሌንም ሰርቻ አላብለው ሸፋፋ። ለምን ስልክሽ እየጠራ ነው? ማነው? ወይኔ አንቺ ምንድነው ማየው? ምንድነው? ከዜና ጋር ግንኙነት እንዳቆምሽ ምለሽልኝ ነበር። አዎ እሱማ ብዬሽ ነበረ። ቆይ እሺ፣ አሁንም ድረስ ትገናኛላችሁ? አዎ እንገናኛለን። ቆይ ይሄ ምን አይነት ብልግና ነው? አንቺ ትዳርሽን አደጋ ላይ እየጣልሽ እንደሆነ ምንም አልገባሽም? ሽርስትዬ ምን አባቴ ላድርግ? እኔ ዜናን በጣም ነው የማፈቅረው። እኔ እኮ ደጋግሜ ነግሬሻለሁ። ዜና የማይረባ ሰው ነው። ሲጀመር እንኳን ላንቺ ለራሱ አይሆንም። እሺ ምግቡን ላቅርብ? በቃ ተይው። አሁንማ የምግብ ፍላጎቴን ራሱ ዘጋሹ። ኢጉ ዋው! የኔ ፍቅር ቆይ እንዴት እንደናፈቅሽ እኔ ራሱ እንዴት ናፍቀኝ እንደነበር ከበር አይመስልም ግን እንዴት ነው አይመስልም? ታከዚ በይ ምንድነው መጨረሻ? ወይኔ ምንድነው? እንዳጥለኝ። እሺ እኔ አንጠልጥለሽ ጨረስከኝ እኮ መግዛት ምን አባል ስማ ኤሌዛርና ሊመን ይሄን ያክል እየተዋደዱ ይሄን የመሰለ ፍቅር ገንብተው ለምን ሌላ ወንድ ላይ እንድትማግጥ ታረጋታለህ? የነዚህ ገጸ ባህሪያት ፈጣሪ እስከሆንኩ ድረስ አይደለም ከሌላ ወንድ ጋር ከወንድ ሰይጣን ጋርም ላስተኛ ትችላለህ። እሱ እንደፈለግክ ማድረግ ትችላለህ። ሊመንን ግን በባሏ ላይ የምትማግጥ ሴት እንዳታረጋት። አትልፊ። አረጋታለሁ። አታደርጋትም እያልኩ እኮ አረጋታለሁ። አታደርጋትም። አደርጋታለሁ። አታደርጋትም። አረጋታለሁ። አታደርጋትም። የኔ ውድ እርስቴ ስለ ግንኙነታችን አውቃለች። እንዴት አወቀች? ቅድም ስደውልኝ ስልክ እሷ ጋር ነበር። ተወቃ ምን እንዳይፈጠሩ። ምን ማለት ነው ተወቅ ማለት? ከኤሊዜር ጋር እኮ የዝምድና ያህል ቀረቤት አላቸው። ትዳርሽ ላይ ባልገሻል ምናምን እያለች እየተቃወመች ነው። አትፍረጅባት። ተቅና። ምክንያቱም እሷ ምንም የላትም። አንቺ ደግሞ ከአንድም ሁለት ታጫውቻለሽ። ቅናት ምን ማለት ነው? ለማንኛውም እርስቴ እንደዚህ አይነት ሴት አይደለችም። የእህት ያህል የምትቆጠር ጓደኛ ነች። ታይ እንጂ ምን እያደረግሽ ነው? እቆያለሁ ብለሽ ነበርኩ። ወይ የኔ ቆንጆ ባለቤቴ በተደጋጋሚ እየደወለ ነው፣ መሄድ አለብኝ። አታረጊው። የኔ ፍቅር በጣም ይቅርታ፣ መቅረት አልችልም። እሺ የግድ ስለሆነ ነው። ቦርሳዬን ነክብልኝ። ነይ ውድድ ነው ማድረግ።
ምን ነው ጣፋጭ? ምን ሆነሽ ነው? ስልክሽም እኮ ዝግ ነው። ስራ ላይ ነበርኩ። በጣም ይቅርታ። እሱንማ ርስቴ ጋር ደውዬ ባላረጋግጥም ደግሞ በጭንቀት መሞቴ ነበር እኮ። ርስቴ ጋር ደውለላት ነበር? አዎ እሷ ጋር ደውዬ ነበር። ለሽያጭ ወጥታለች አለች። ምን ነው ደህና አይደለሽም እንዴ? አረ በጣም ደህና ነኝ። ደክሞኝ ነው። በቃ ገብቼ ራት ነገር ልስራ። እኔ ውዱ ባልሽ የሚጣፍጥ ራት ሰርቼልሻለሁ። እውነትህን ነው? እውነቴን ነው። አንቺ ተዘጋጅተሽ ብቻ መምጣት ነው። እሺ በቃ ልብሴ ልቀይር። የኔ ፍቅር የዛሬው ራት ደግሞ ልዩ ነበር። ወደድሽው? በጣም አመሰግናለሁ። አንተን ስለሰጠኝ ግን ፈጣሪን በጣም ነው የማመሰግነው። እኔስ ብትይ እንዴት እንደምወድሽ ያወቅሽ። እናቴማ መርቀኛለች። እውነት አንቺ እንዴና አባቴ የሆነ ባል እኮ ነው ያለኝ። ጣፋጭ ወደ እኔ ዙሪ እንጂ። ይቅርታ፣ ውስጤ ለሱ ዝግጁ አይደለም። ፍቅር ከሰራን እኮ ቆየ። አውቃለሁ። በጣም ይቅርታ፣ ውስጤ ምንም ፍላጎት ስለሌለ ነው። እሺ አትጨነቂ፣ በቃ እረዳሻለሁ። በጣም ይቅርታ። አንቺ ግን ያምሻል። ምን ሆንሽ ደግሞ? ምን ሆንሽ ትይኛለሽ እንዴ? አንቺ የትም ትዞራለሽ፣ ባልሽ እኔ ጋር ደውሎ ያስጨንቀኛል። ቆይ ለምን ትንሽዬ ስነ ስርዓት አይኖርሽም? ውይ እርስቲ፣ ለሱ ፈጠርሽ እኮ እኔ ላመሰግንሽ ነበር። ደግሞ ለምን ነው የምታመሰገኝ? ሲደውልሽ ስላላሳፍርሽኝ ነው አይደል? አታስቢ። ከዚህ በኋላ ሲደውል በደንብ አድርጌ አሳፍርሻለሁ። ማሳፈር ብቻ አይደለም አዋርድሻለሁ። እሺ ምን ሆነሽ ጣፋጭ? ትንሽ እያመመኝ ነው። ያስመልሰኛል። ምን እንዴ? ትኩሳትም አለሽ እኮ። በይ በይ በቃ ተነሽ፣ ዶክተር ጋር እንሄዳለን። ተነሽ። ኤሌዘር። አቤት። እንኳን ደስ ያላችሁ። ባለቤት ነፍሰ ጡር ነች። ምን? እውነትህን ነው ዶክተር? አዎ ነፍሰ ጡር ነች። ዶክተር
አመሰግናለሁ። ማርገዟ አስደስተሻል? በጣም እንጂ በጣም ነው ደስ ያለኝ። ምክንያቱም የሴት ልጅ እድሜ እኮ ከሄደ በቃ ሮጣ ማለት ነው። ልጅ ደግሞ ያስፈልጋታል። ቆይ እንደዚህ ያስደስትሽ አንቺ ሌመንን ተወጀታለሽ ልበል? በጣም ነው መወዳት። ሌመን ታሳዝናለች። ጓደኛዋ እንኳን ልረዳት ፈቃደኛ አይደለች። አዝይዝሻለሁ እያለች ታስፈራራታለች። ኤልዘርስ እሱ እኮ እየማገጠችበት እንዴት አላሳዘነሽም? እሱ እኮ ሲጀመር ጊዜው ለሰራው እንጂ ለሱ አይሰጣትም። ይሰጣታል። ሲጀመር እየሰጣት አይደለም። ይሰጣታል። አይደለም ይሰጣታል። አይሰጣትም። ወይኔ ሄሎ ዜና የት ነህ? መጣሁ በቃ እናቷሽ እርግጠኛ ነሽ ከኔ ነው ያረገሽው? አዎ ዜና እርግጠኛ ነኝ። ካንተ ነው ያረገዝኩት። እኔ የእርግዝና መከላከያም ሆነ መርፌ ተጠቅሜ አላውቅም። የፔሪድ መምጫና መሄጃ እያሰብኩ ነው የምጠቀመው። ከወደድሽኝ አስወረችው። ይህ የምርህን ነው? እወድሻለሁ በመጣልሽ። ከወደድሽኝ አስወረችው። እንዴት ዋልሽ ሚስቴ? እንዴት ዋልክ? ምንድን ነው ያዝከው? ምን ይመስልሻል? በዚህ እጅ ያዝኩት የሴት ልጅ ልብስ፣ በዚህ ያዝኩት ደግሞ የወንድ ልጅ ልብስ ለልጃችን ዝግጅት ብዬ። ቆይ እንዴት እንደዚህ ታደርጋለህ? ይሄ የህፃን ስራ ነው። እሺ እማ ምን አጠፋው? ጣፋጭ ከዚህ በላይ እንዴት ማጥፋት ፈለግ? በፈጣሪ ስራ እየገባህ ነው። ቆይ እንዴት ነው እንደዚህ የወረደ ስራ የምትሰራው? እኔ እኮ ከመጓጓት የተነሳ ነው። ይሄኔ እኮ በዚህ አይነት ለሰው ሁሉ ሚስት ያረገዘች እያለ እየዞርክ እየተናገርክ ነው ያልከው። አዎ ተናግሬያለሁ። ያው ደስታ ያስደስታችኋል ብዬ እኮ ነው። አንተ ጤነኛ አይደለህም እንዴ? ያማሃል። እኔ ለይቶልሃል። ጣፋጭ
እያልሽ ነው? ስማ በሽተኛ ነህ እንዴ? አታስብም? ሌመን ሲጀመር አሶቹ ከሚላት አውሬ ሰው ማርገዝ የለባትም። በቃ ተሳስታለች። ያረገዘችው ከኤሌዘር ነው ብለህ ደግመህ ጻፈው። የልጇን አባት የምታውቀው እናት ብቻ ናት። ስለዚህ ሌመን ትክክል ናት። ያረገዘችውም ከዜና ነው። አታስብም እንዴ? እንዴት ባል እያላት ከሌላ ወንድ ታረግዛለች? በመጀመሪያ ባል እያላት ለምን ወደ ሌላ ወንድ ሄደች አላልሽም ነበር? ደገፍሻትም ነበር። እኔ እሱን አልደገፍኩም። ምክንያቱም ኤሌዘር ሚስቱ በማርገዟ በጣም ደስተኛ ነው። በህይወት ውስጥ ብዙ ሀዘንና ደስታ ይመጡብናል። እነዚህን ተቀብሎና ችሎ የማለፍ ግዴታ አለብን። አትፈላሰፍ እባክህ። ታሪክ እያበላሹ ታሪክ መጻፍ ማለት አለማወቅ እንጂ ማወቅ አይደለም። የሰማኸኝ ነው? እኔ ምንም ብቻ አድርግ። አንቺ የምትችይኝን ማድረግ ባልችልም የምትይኝን ግን መስማት ይችላሉ። ስለዚህ ንገሪኝ። ጥሩ፣ ሌላውን ተው፣ እንደፈለክ ማድረግ ትችላለህ። ነገር ግን ሌመን ያረገዘችው በትክክል ከኤሌዘር ከባሏ ነው ብለህ ደግመህ ጻፈው። ገሎ ማዳንና ንዶ መካብ ደስ አይልም። ስለዚህ አላደርገውም። አታደርገውም? አላደርገውም። እሱን እናያለን። ጣፋጭ ይቅርታ፣ በጣም በጣም ይቅርታ። ሁሉንም ነገር ካበላሸው በኋላ ይቅርታ የሚጠቅመኛል? ደስታዬን እኮ መቆጣጠር አቅቶኝ ነው። በጣም ይቅርታ፣ ደግሜ አላጠፋም። እሺ ቆይ ቢያንስ ለስንት ሰው ተናግረዋል? ለስራ ባልደረቦቼና ለቤተሰቦቼ ብቻ ነው የተናገርኩት። ጭራሽ ለቤተሰቦቹ ነግረሃቸዋል? ለነገሩ አንተ ምን አጠፋ? እኔ ነኝ ጥፋተኛዋ። አረ ጣፋጭ ወደዛ ትንከኝ ብናት። ደግሞ ምን ሆነሽ ነው በጧት ፊትሽን የጣልሽው? አርግዣለሁ። የምር? ውይ በጣም ደስ ይላል። እንኳን ደስ አለሽ። ኤሌዘር ደግሞ ትላንትና ሚስት ያረገዘሽ ብሎ ለሰው በጠቅላላ ሲያወራ ነው የከረመው። ጭራሽ ማማታ የልጅ ልብስ ምናምን ብሎ ገዝቶ አልመጣም መሰለሽ? ውይ እና በጣም ነው ደስ የሚለው። እንኳን ተናገረ። እርስቴ ያረገዝኩት ከሱ አይደለም ከዜና ነው። ምን? ስማ አሞል ለምፈስ ቅዱስ አዶም። አንቺ ምታወሪውን ግን ታውቂዋለሽ? ኧረ በእናትሽ በጭንቀቴ ላይ ጭንቀት አትጨምሪብኝ። ቢያንስ የሆነ ነገር ብለሽ እርጂኝ። አንቺ ያማገጥሽው አንቺ ያለሽ እኔ ምን አይነት መፍትሄ ልስጥሽ? ትሰሚኛለሽ? እኔ እንዳንቺ አይነት ባለጌ አይደለሁም። እሺ ቆይ እርስቴሽ አንዴ በሆነ ነገር ላይ ምን አባቴ ላድርግ? ቢያንስ የሆነ ሀሳብ አምጪና እርጂኝ። በቃ ጨንቆኝ እኮ ነው በእግዚአብሔር። እዛው ፈጣሪ እርዳሽ። እሺ እኔ ምንም አረዳሽ። እማ ምን ልርዳሽ? ሱፐር ማርኬት ደርሼ ልመጣ ነው። እንዴ አረ ነቅነቅ የለም እንዴ? የምትፈልጊውን ጻፊልኝ፣ እኔ ገዝቼ እመጣለሁ። ታው እንደዛ ይሻላል። አዎ በዚህ እንኳን ላግዝሽ። እሺ መጣ። እሺ ምንም እንዳትረሳ ፍቅርሽ። እንዴ እርስቴ እንዴት አደርክ? ሰላም ነው አለ። ከየት ወዴት ነው? አይገርምም? ተገጣጠመን። ለሚል ላገኛት እየሄድኩ ነበር። እንደዛ ከሆነማ አብረና ነይ። ይገርምሻል፣ እንደዚህ በህይወቴ ደስተኛ ሆኜ አላውቅም። በጣም ነው ደስ ያለኝ። ልጅን ያክል ነገር አግኝተህ እንዴት ደስ አይልህም? ለማንኛውም እንኳን ደስ አለ ብያለሁ።
እንኳን አብሮ ደስ አለ። ርስቴ ለጊዜውም ቢሆን ጣፋጭ ነፍሰ ጡር መሆኗ ለሌላ ሰው እንዳትናገሪ፣ እኔም እንደነገርኩሽ እንዳትነግሪያት። ሚስጥር ሆኖ እንድንይዘው ስለፈለግን። አረ ችግር የለውም አልነግራትም። ሲጀመር እኮ ራሷ ትነግረኛለች። ያው ጣፋጭ ያልሽኝ እንዳለ ገዝቻለሁ። እሺ አባቴ መሰግናለሁ። በቃ ተጫወቱ። እሺ ቆይ ምን ሆነሽ ነው እንደዚህ ሆንሽው? ቆይ አንቺ የሰራሽውን ስራ ያወቅኩኝ እንድስቅልሽ ነው የምትፈልጊው? ኧረ በእናትሽ ባለቤት ያለ ይሄን ነገር ሌላ ቦታ ብናወራበት አይሻልም? ልጅ አገኘው ብሎ ፊቱ ላይ ያየሁትን ደስታ ሳይ በእውነት ባንቺ በጣም የተናደድኩት። ርስትዬ እሺ ምን አባቴ ላድርግ? ይሄ ኮም ብዬ ፈልጌ ያደረኩት ነገር አይደለም። የዚህ ሰውዬ ግፍ ግን ሲኦል መሀል እንደሚከትሽ ምንም አትጠራጠሪ። እሺ ርስትዬ ይሄንን ሌላ ቦታ እያወራሽ እንደፈለግሽ ዘድብኛልሽ። አሁን ብቻ ዝም በይልኝ በእግዚአብሔር። ባባ እንዴ ሰማይ መሰለኝ። አሁን መራገጥ አልጀመረም እንዴ? ገና እኮ ነው። የኔ ግን ምኞት ሴት ልጅ እንድትወልጅልኝ ነው ጣፋጭ። ብዙ ወንዶች ግን የመጀመሪያ ልጃቸው ወንድ ቢሆን ደስ ይላቸዋል። አንተ ግን ሴት ብትሆን ትላለህ። አሁን ሴት ነው የምፈልገው፣ ለዛውም ቁርጥ አንቺን የምትመስል። ምክንያቱም ደግሞ ታውቂያለሽ አይደል? አንቺ ነሽ የመጀመሪያም የመጨረሻም ፍቅሬ። አፈቅርሻለሁ ጣፋጭ። ምን ነው? ምንድን ነው የምታስቢው? ከአይምሮ ውስጥ አውጥተሽ ማጥፋትና መበተን ብትችይ ምንኛ እናደድ ነበር። ግን ስለማትችይ አለም ያደግ ደስ ብሎ በኔ መለይ የምታደርሰውን ጫናና ስቃይ ካላቆምክ ለወረቀት እንበተንልሃለሁ። በቃ ማስወረድ አለብኝ። ምን ጭራሽ ሰውየውን ልታታልዩ? ሌላ ምንም አማራጭ የለኝም። ፈልጌ አይደለም ያረገዝኩት፣ ስለዚህ አስወርደዋለሁ። የራስሽ ጉዳይ፣ እዛው ራስሽን ቻይ። እሺ ግን ርስቴ ከጎኔ ሆነሽ አትረጅኝም? መርዳት አይደለም ድጋሚ ስሜ እንዳታነሽ እሺ? አንቺ ቆይ እንዴት ነው የምታስቢው? እንዴ እኮ ትልቅ ኃጢአት ነው። እሺ ምኑ ላይ ነው ኃጢአቱ? እሱ ብቻ ሳይሆን እኔም በቃ ውስጥ ያምኖ ስላልተቀበለው ነው። የኔ ፍቅር እባክሽ ታረጂ። ለኔም ለአንቺም ጥሩ አይሆንም። ሰውድሽ አስወርጂው። ዜናዬ ምን አባቴ ላድርግ? ጨንቆኝ እኮ ነው። ይገባኛል ጭንቀትሽ፣ ግን እመኚኝ ህይወታችን ነው የሚበላሽው። እወድሻለሁ። ጣፋጭ አሁን በዚህ ምድር ላይ እንደኔ ደስተኛ ማን አለ? እንደኔስ ብትል አንቺ እኮ ለኔ ሄሎ ኮማንደር፣ ሰላም ነኝ። አዎ ዝግጁ ነኝ። መቼ? ጠዋት? እሺ ጥሩ።
በቃ ሰላም እደር ኮማንደር። ምንድነው? ጣፋጭዬ ክፍለ ሀገር ግዳጅ ልሄድ ነው። ምን ማለት ነው? እኔም ብቻዬን ጥለኸኝ? ምን ላድርግ ጣፋጭዬ? እሱማ ምን ታደርጋለህ? ስራ አይደል እንዴ? በየሰዓቱ እየደወልኩ ጠይቅሻለሁ። በቃ ልብስ ላስተካክለ። ሄሎ ዜና፣ ነገ በጠዋት ሆስፒታል እንሄዳለን። እሺ ተዘጋጅ። ፍቅር ፈራሽ እንዴ? ነው ፈርቻለሁ። አይዞሽ ምንም አትሆኝም። እሺ ጠንካራ ሰው ነሽ። እንደዚህማ ደካማ አትሆኝብኝ። እሺ እንሂድ። ሌመን አሁን መግባት ትችያለሽ። የኔ ፍቅር አሁን እንዴት ነሽ? አሁንማ በጣም ተሽሎኛል ማለት ይቻላል። ተመስገን። አልዋሽሽም፣ ባለቤትሽን ከልብ ነው ያመሰግንኩት። እንዴ ለምን? እንዴ እሱ ውጭ ባይር ኖሮ ይሄን ያህል ጊዜ ከኔ ጋር ታሳልፍ ነበር። አሁንማ መምጫው ደርሷል። እኔ ግን ምን እንደሚያሳስበኝ ታውቃለህ? ሲመጣ ምን ብዬ ነው የምነግረው? እሱን ተይው በእናትሽ፣ አሁን ፈታ በይ። እወድሻለሁ ከልብሽ። የኔ ፍቅር አሁን እንዴት ነሽ? አሁን በጣም ደህና ነኝ። ሰውነትሽ ስለሙቀትሽ ቀንሷል፣ ታስተካክለሽ። አንተ ያለህልኝ ምን ሆናለሁ? እኔም እወድሻለሁ። ምንም አትሁንብኝ። ስልክሽ ዘግተሽዋል ነበር እንዴ? ነበር። አንቺ ሄሎ ውድ፣ እንዴት ነህ? እኔ ደህና ነኝ። ወይ እኔም በጣም ናፍቀኸኛል። አዎ ቢሮ ሆኜ ነው። እሺ እሺ። ናፍቀኝ። ምን አስበሽ ነው ስልክ የማታነሺው? ሆስፒታል ነበርኩ እና ምን አለሽ? ሁሉም ነገር በጥሩ ሁኔታ ተጠናቋል።
ጥሩ ቀጣይ ምን አሰብሽ? ቀጣይ ያሰብኩትማ ኤሊዘርን እያየው በኃጢአቴ ከምቀጣ ሲመጣ ሁሉንም ነገር ነግሬው ከዚህና ጋር መጠቃለል ይሻልሻል። የምስኪን ሰው አይኑ ይገርፋል። ምስኪንነቱ ከሚገልሽ ደግሞ ከዛው ከማይረባው ዜናሽ ጋር ብትጠቃለይ ይሻልሻል። ይሻለኛል። ለማንኛውም እቃው እንዲገዙ ያናገርናቸው ገዢዎች ተስማምተዋል። የምርሽ ነው? እንኳን ደስ አለሽ። በጣም ደስ የሚል ነገር እኮ ነው። ጥሩ የኔ ፍቅር ወይዬ ውዴ እንዴት ነህልኝ? እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። ዛሬ በጣም ፍክት ብለሻል። አዎ ምን ተገኘ? የሆነ ስራ ተሳክቶ በጣም ደስ ብሎኛል። ከምር? አዎ በጣም ደስ ይላል። ስለዚህ ዛሬ አሪፍ ምሽት እናሳልፋለን ማለት ነው። አልቅሽ፣ ተረጋጊና ንገሪኝ። ምን እያልሽ ነው? አንተ ከሄድ ካንስቶ ህመም ላይ ነኝ። እና ታዲያ ለምን አልተመለስሽም? ለምን ብቻሽን መሰቃየት ፈለግሽ? ብቻዬን አልነበርኩም። ርስቴ አብራኝ ነበረች። በቃ አይዞሽ፣ እንኳን አንቺ ተረፍሽ። ልጅ እንዲኖረኝ ይባል ፈጣሪ ግን ምን አድርጌው አሳይቶ ነሳኝ። እባክህን ፍቅር ተጨንቃ አታስጨንቀኝ። ደግሞ እኮ መናገር እንችላለን። የመጨረሻ አድርጎት
ምን አደረኩኝ? ምን እንደምልሽ አላውቅም። ጣፋጭ ጽንሷ ሲወርድ ሆስፒታል አብረሻት እንደተንከራተትሽ ነግራኛለች። በጣም ነው የማመሰግነው። አረ ችግር የለው። ያው እህቴ ማለት አይደለች? የት ሄዳ ነው አሁን? ተኝታ ነው? አራለች። ጣፋጭ ወዴት ልትሄጂ ነው? ወደ ስራ መሄድ አለብኝ። ባትሄጂ ግን ደስ ይለኝ ነበር። ግን ልሄድ ካልሽ ምን ይደረጋል? እርስቴ አደራ ካጠገቧ እንዳትርቂ። ችግር የለም እንከባከባታለሁ። እሺ ቻው። እሺ ደህና ዋሉ። አንቺ ቆይ ባሉ አልኩበት ባላየሁበት ስሜን አታልቺ ማለት አሰሚም እንዴ? ስንቴ ልንገርሽ? እስቲ የኔ ምን አባቴ ላድርግ? ጨንቆኝ እኮ ነው። ከአንቺ ውጭ ሌላ ጓደኛ የለኝም። ደስታዬንም ሀዘኔንም ማካፍለው ላንቺ ነው። ታውቂያለሽ አይደል? ጭንቅ ቢለኝ እኮ ነው። የራስሽ ጉዳይ። አንቺ እኮ በሰራሽው ስራ ነው የምትጨነቀው። እኔ ምን ቦጣኝና ነው የምጨነቀው? ትሰሚኛለሽ? ከዛሬ ጀምሮ ለቀልድም ቢሆን ስሜን ብታነሺ የመጨረሻችን ነው። እሺ የሚሆነው ቀልደኛ እንዴ? አይዞሽ ምንም አትሆኝም። እሺ እኔ ያለው ምንም አትሆኝም። ደህና ትሆኛለሽ። በጣም እያመመኝ ነው። እኔን ትንሽ ጠንከር በይ። በጣም ፈርቻለሁ። ቆይ እንዴት ብዬ ልረጋጋ? ለጣፋጭ ያለኝን ፍቅር እያወቅሽ እሷ ከሌለች እኔ መኖር አልችልም። እባክሽ ርስቴ በተቻለሽ መጠን ፈልጊያት። እኔም የቻልኩትን እፈልጋታለሁ። እሺ በቃ አንተ ለመረጋጋት ሞክር፣ እኔም እፈልጋታለሁ። አንተ ባለቤቷ ነህ ወይስ ጓደኛዋ? ያው ሁለቱንም በለ። እንግዲህ አንድ መጥፎ ዜና እነግርሃለሁ። ያው ራስን ማረጋጋት አለብህ። ሌመን ኩላሊቶቿ ፌል አድርጓል። የግድ ኩላሊት መቀየር ሳይኖርብን አይቀርም። አልገባኝም። ኩላሊት ምን ማለት ነው? ኩላሊቶቿ የግድ መቀየር አለባቸው። ዶክተር ምን መሰለህ፣ እኔ በዚህ በመሀል ምንም የሚመለከተኝ ጉዳይ የለም። በጣም አዝናለሁ። ወይ ለጓደኛዋ ወይ ለእናቷ ወይ ለባለቤቷ ምናምን ነው መደወል ያለብህ። በጣም አዝናለሁ። ይቅርታ አድርግልኝ። አዝናለሁ። ጓደኛዋ ጋር ደውልላት እሺ? ስማ፣ ሌላው ሲገርመኝ ልገላ ኩላሊት አልባ አረካት። ንገረኝ፣ ምን አይነት በቀል ነው እያካሄድክ ያለኸው? በቀል አይደለም፣ በቀል አይደለም፣ ድርሰት ነው። እባክሽ ልቀቂኝ። አልለቅህም። እየሰማኸኝ ነው? መልሰህ ጤነኛ ካላረካት አንተን አሰናብትሃለሁ። ሰማኸኝ?
እስቲ ከሞቴ በፊት ኤሊሴርን አግኝቼ ይቅርታ እንድጠይቀው እንዲመጣ ብቻ ተባበሪ። ሌኒ ኤሌዘር ባንቺ በጣም ተበሳጭቷል። በጣም ያዘነች ይባስ ብለሽ ጥለሽዋለሽ። ያሳለፈው ነገር በጣም ከባድ ነው። እኔ ሰውን እንደዚህ ሲወድ ለሰው እንደዚህ ሲያዝን እራሱ አይቻልም። እኔም ሳሳት ሊገላኝ ነው። በዚህ ሰዓት ከህመሙ በላይ የሚያመኝ ሳሳቱ ነው። ስታስቢ ያደረግሽው ነገር ቢያልቅ ምን ያህል እንደሚጎዳ አውቃለሁ። ከባድ ነው። ግን ርስቴ እባክሽ መሞት አልፈልግም። ኤሊሴርን አግኝቼ ይቅርታ ጠይቄው ከሚወደኝ በላይ ወድጄ እንዲያዩ እፈልጋለሁ። እባክሽ ርስቴ እንዳትሞት። ኢየሱስ አትሞች። ዜና ለአንቺ ኩላሊት እንዲሰጥ ዶክተሮች ጠይቀዋት ነው። ተኝ ሰምቻለሁ። ምንም ስለሱ መስፋት አልፈልግም። ትንገሪ። ኤሊዘርም ተጠይቆ ነበር ግን ፈቃደኛ ነው። እኔ ግን ለአንቺ እንኳን ኩላሊት ህይወቴን ልሰጥሽ ዝግጁ። ምን አልሽ ደግሞ? ርስቴ ለምንድን ነው እዚህ ቤት ያመጣሽ? አንቺ ጋር ለምን አልሆነም? እኔ እዚህ ቤት ሆኜ ኃጢአቴን እያስታወስኩ በጭራሽ መታመም አልፈልግም። ተረጋጊ እንጂ ቀስ ብለሽ እኮ መውጣትሽ አይቀርም። ኤሌዘር ለአንድ ወር የስራ ፊልድ ወጥቷል። ቤት እስክታገኝ ድረስም ትቀመጥ ብሏል። ስለዚህ ቀስ ብለን ፈልገን ተረጋግተሽ ትወጫለሽ። ኮሽ ለምን አንቺ ጋር ሆኜ አልፈልግም? የኔን ክፍል ታውቂያት የለ እንዴ? ለራሱ አንድ ክፍል ለኔና ለእህቶቹ ራሱ አልበቃ ብሏል። አንቺ መጥተሽ ደግሞ ጭራሽ ተደራርበን ልንተኛ ነው። ከዚህ በኋላ ዜናን የማይበት አይን የለኝም። እሱን የማስብበት ጭንቅላት የለኝም። ርስቴ የወደድኩትን ያልጣልችዋል። ከዚህ በኋላማ እንደገደለች ካልቆጠርሽ ከጤናሽ ራሱ የሆነ ነገር ጎሏል ማለት ነው። እውነትሽን ነው። እሱን ማሰብ ካላቆም ከምርም አብጃለሁ ማለት ነው። እኔ እኮ መጀመሪያም ነግሬሽ ነበር። ሲጀመር እኔ የምልሽን ብትሰሚ ይሄ ሁሉ ነገር ባልተፈጠረ ነበር።
ርስቴ በእናትሽ በፈጠረሽ ስላለፈው ነገር በቃ አታስታውሽ። ትላንትን ዛሬ ላይ ማሰብ አልፈልግም። ነገን እያሰብኩ መንገዴን ማሳመር ነው የምፈልገው። በእውነት ከስተትሽ መማርሽና በመጸጸትሽ ግን በጣም ደስ ብሎኛል። ርስቴ ግን ምን እንደሚቆጨኝ ታውቂያለሽ? ኤሊሴርን አግኝቼው ይቅርታ ጠይቄው ይቅርታ አድርጎልኝ ደስተኛ መሆን ነው የምፈልገው። ከቁጭቴ መዳን ነው የምፈልገው። እስቲ እሺ ካለ እኔ ደግሞ ሞክረዋለሁ። ሲመጣ እናግረዋለሁ። ግን እሺ የሚል እንኳን አይመስለኝም። ለማንኛውም ከዚህ በላይ ራስሽን አታስጨንቂ። አንቺ ማረፍ በይ። እኔም ደክሞኛል ልተኛ። ረፍ እንጂ ውሻ። እቺ መስኪን ሴት ምን ታርግ ንገረኝ። እየሰማኸኝ ነው? እኔም ወድጄ አይደለም እንደዛ ያደረኩት። የታሪኩ ፍሰት ነው። አሁኑኑ ጊዜ የለህም። ኤሌዘርና ሌመንን በፍጥነት አፋቅራቸው። በፍጥነት ጊዜ የለህም። እኔ አልችልም ማፋቀር እና ማጣላት ማለየት ነው የምትችለው? ንገረኝ። እኔ እነሱ የሚፋቀሩበትን መንገድ ማመቻቸት ነው እንጂ ማፋቀር አልችልም። ለምን አባረማችለው? ንገረኝ። ሰርፕራይዝ አለ። ኤሊሴር ከየት መጣ? አንቺ አታይኝም እንጂ ሁሌም እኮ አብሬሽ ነበር። አዎ ለሚዬ የተፈጠረውን ነገር ሁሉንም ነገር ይነግርሻል። ጣፋጭዬ በአንቺ የሚጨክል ልቦና የለኝ። ዶክተር ባለቤቴ ምን ሆኗል? ምን መሰለህ ባለቤት ኩላሊቶቿ ፌል አድርጓል። የግድ ደግሞ ካልታከመች በቅርቡ እናጣታለን። ኩላሊት የሚለግሳት ሰው እኔ ስጣታለሁ። የምርህን ነው? የእውነት? መቼ ነው ማድረግ የምትፈልጉት? ጊዜ የለንም። አሁንም ማድረግ እንችላለን። ተከተለ። ረስቴ አንድ ነገር እንድታደርግልኝ እፈልጋለሁ። ለጣፋጭ እኔ ኩላሊት እንደለገስኳት እንዳትነግሪያት። ታዲያ ማን ብዬ ልነግራት ነው?
አይኗን ማየት እንደማልፈልግ ከነገርሻት በኋላ አንቺ እንደምትሰጫት ንገሪያት። እሺ ከዛ በኋላስ? ከዛ በኋላ እሷ ድና ቤት ከገባች በኋላ ያለውን ነገር እንነጋገራለን። አሁን ወደ ኦፕሬሽን ክፍል ልገባ ስለሆነ በጸሎት ሻክሽ። ቆይ ለምንድን ነው መቆሜ የምትገለኝ? እኔ መቆሜ የምትገለኝ ብሞት ይሻለኝ ነበር። ጣፋጭ እርሲን የፈራሁት ቆይ ሁሉን ነገር ከነገርኩት በኋላ ቢጠላኝስ? አይንሽን ላፈር ቢለኝስ? እንዴት እንደሚወድሽ ታውቂያለሽ አይደል እንዴ? ለጊዜው ቢጎዳም በፍጹም አይጠላሽም። ምን እርግጠኛ ነኝ። ይጠላኛል ርስቴ፣ ይጠላኛል። ቆይ ምንም ባልነግረውስ እንደዚህ ብንቀጥል ዝም ብል? ይኸውልሽ አንድ ነገር ልንገርሽ። ይህንን ነገር አንቺ ሳትነግሪው ቀርተሽ ከሌላ ሰው ቢሰማ አለበዛም ያ ዜና ለተንኮል ብሎ ቢነግረው ያኔ ነው የመጨረሻ የሚጠላሽ። ርስቴ የኔ ጭንቅላቴ ሊፈነዳ ነው። ጨነቀኝ እኮ። እንግዲህ ነግረሽው ጭንቀትሽንም እብደትሽንም ብትገላገይ ይሻልሻል። አለበለዚያ እኮ ይዘሽው ከቆየሽ በገባ በወጣ ቁጥር በሌላ ነገር በተናደደ ቁጥር ፊቱን በቀየረ ቁጥር ተሳቀሽ ትሞቺ እንዴ? አረ ነግረሽው ተገላገይ፣ እንደዛ ይሻልሻል። ምን ሆነሽ ጣፋጭ? ኤልዬ አንተ ንጹህና ጥሩ አፍቃሪ ነህ። እኔም ካሁን በኋላ ጥሩ ታማኝ መልካም ሚስት ለመሆን ቃል እገባልሃለሁ። ጣፋጭ በጣም አመሰግናለሁ። ኤልዬ ግን ከዛ በፊት ጥፋቴን ሁሉ ነግሬ ይቅርታህን እፈልጋለሁ። ምንድን ነው የምትይኝ ጣፋጭ? ስለምን ጥፋት ነው የምታወሪው? ኤልዬ እኔ በድዬሃለሁ። አንተ ግን ንጹህ ፍቅርህን እየሰጠ አሸንፈኸኛል። በቃ ልጁን ያረገዝኩት ከሌላ ፍቅረኛዬ ነው። ምን? ያስወረድኩትም ያንተ ስላልሆነ ጨንቆኝ ነው። እባክህ የኔ ጌታ ይቅር በለኝ። እባክህ የኔ ጌታ ለቂኝ።
እኮ በጣም ተጎድቷል። መቼም ከብረት አልተሰራ ሰው ነው። አንተ ብረት ራስ ጨካኝ ነህ። አሳልፊኝ ልሄድበት። እስከ ዛሬ ድረስ አንተ ሄደሃል። አሁን መሄድ ካለብኝ የምሄደው እኔ ነኝ። ብቻ አናግረኝ። ምንም የምንነጋገረው ነገር እኮ የለም። በቃ ጨረስን። አሳልፊኝ አሁን ልሄድበት። ቆይ ለምን አልደበቅሽኝም ነው? ምንድን ነው? ይህኔ አባት፣ እኔ እኮ የነገርኩህ ይቅርታ እንድታደርግልኝ እንጂ በዝምታ እንድትቀጣኝ አይደለም። ቃል ልግባልህ። አንተ ከምታፈቅረኝ በላይ ያፈቀርኩ፣ የምትፈልገውን ነገር በሙሉ እያደረግኩ ልካስ፣ እባክህ አንድ ዕድል ብቻ አስጠኝ። አታስቢ፣ ለአንቺ የምሰጥሽ አንድ ዕድል የለኝም። የጥፍሬን ያህል ቆሻሻ ቢሆን ራሱ። አንቺ እኮ በቁም የቀበርሽኝ ሴት ነሽ። አሁን አሳልፊኝ። ግን ዋቀው እስከ ዛሬ ሲሰጠኝ የነበረው ፍቅር ጊዜያዊ ነው። ምንም ይቅርታ የለውም። ይቅር አይልም። ሂድ፣ መልካም መንገድ። ሄሎ ዜና፣ ምንድን ነው? አንተ አይገባህም እንዴ? አይነህ ማየት አልፈልግም። በቃ ተወኝ። ሄድ እንዴ! ስሚ፣ እኔና አንቺ እስከዛሬ ስንጣላበት የነበረው በየራሳችን ትክክል ነበር። ግን አንቺ ሞኝ ነበርሽ። በአንቺ ቤት ድርሰትን አቃጥለሽ ሞተሽ። እኔና ድርሰትን ለአንድም ደቂቃ አንለያይ። ምንድነው የምታውቀው ነገር? አንቺ ለሌመን መከራከርሽ ትክክል ነበርሽ። ምክንያቱም ሌመን ማለት አንቺ ነሽ፣ ኤልዘር ማለት እኔ ነኝ። እናውቃለን። ብንናገር እናልቃለን።
እኔ የምልህ ስለ ዜና የምታውቀው ነገር አለ እንዴ? አረ በጭራሽ። ደግሞ ምን አገባኝ ብዬ የኔ ፍቅር ምንድን ነው? አርግዣለሁ። እውነት? የኔ አባት እማ እና ምን አማረሽ? ኧረ ምንም ገና እኮ ነው። እንኳን ደስ አለህ የኔ አባት። እኔ ኤሌዘር ነኝ፣ ሀበሻ ነኝ። ሀበሻ ደግሞ ሚስቱና ርስቱን አሳልፎ አይሰጥም። አልሰጥህም